በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የክርስቶስ ቤተሰቦች የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች እንዲሁም የቅዱሳኑ ሁሉ ወዳጆች ሰላም እግዚአብሔር ከሁላችሁም ጋር ይሁን። እንደ አምላካችን እንደ እግዚአብሔር ቅዱስ ፈቃድ በዛሬው ትምህርታችን የአክብሮትና የጸጋ ስግደት በሚል ርዕስ መነሻነት መጽሐፍ ቅዱስን መሰረት አድርገን እንማማራለን። ለዚህ ትምህርታችን ዋነኛው መሰረታዊ ምክንያት ከቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያናችን በእምነት የተለዩና እምነታችንን የሚቃወሙ አካላት ስግደትን ከአምልኮ ጋር ብቻ በማገናኘትና ስግደት መገለጫነቱ ለአምልኮ ብቻ ነው በማለት በኦርቶዶክስ ተዋሕዶ ቤተክርስቲያናችን ለቅዱሳን የሚቀርበውን የጸጋ ስግደትን አምልኮተ ባዕድ በማለት መቃወማቸውና ቤተክርስቲያንን እንደተሳሳተች አድርገው መናገራቸው ነው። ስለዚህም በዛሬው ትምህርታችን የአክብሮትና የጸጋ ስግደት በመጽሐፍ ቅዱስ ውስጥ እንዴት እንደተገለጸና እኛ በአክብሮትና በትህትና የጸጋ ስግደትን ለቅዱሳን በመስገዳችን አለመሳሳታችንን እንመለከታለን። ለዚህም አምላካችን እግዚአብሔር ቃሉን የምናስተውልበትን ልቦናን ለሁላችን የሚሰጠን ዘንድ ቅዱስ ፈቃዱ ይሆንልን። ስለ ስግደት ስናነሳ ስግደት ማለት ምን ማለት ነው የሚለውን በመጀመሪያ መመልከት የግድ ያስፈልገናል። ስግደት ማለት መጎንበስ፣ መንበርከክና በግንባር መሬት ላይ መደፋት ማለት ነው። ስግደት በቅርጹ ምንም እንኳን ባይለያይም ለእግዚአብሔር የምናቀርበው ስግደትና ለቅዱሳን የምናቀርበው ስግደት ከምናቀርብበት ዓላማና መልእክት አንጻር የተለያየ ነው። ለእግዚአብሔር ስንሰግድ ምንጊዜም አምላኬ ፈጣሪ ብለን አምላክነቱን፣ ፈጣሪነቱን፣ እግዚአብሔርነቱን አምነን የምንሰግድ ሲሆን ለቅዱሳን ስንሰግድ ግን የእግዚአብሔር አገልጋዮች መሆናቸውንና ጸጋ እግዚአብሔር የተሰጣቸው መሆናቸውን በማመን የጸጋ ስግደትን እንሰግዳለን። ለክቡራን ሰዎችም የሚቀርብ የአክብሮት ስግደት መኖሩን መጽሐፍ ቅዱስ ያረጋግጥልናል። ስለዚህም ስግደት ምንጊዜም አምልኮ ነው የሚል ትምህርት በመጽሐፍ ቅዱስ ውስጥ ፈጽሞ የለም። ነገር ግን ሁልጊዜ ስግደት የአምልኮ ብቻ መገለጫ አለመሆኑን መጽሐፍ ቅዱስ በሚገባ ያረጋግጥልናል። ለዚህም ማስረጃዎችን ከመጽሐፍ ቅዱስ እንመልከት። በመጀመሪያ በኦሪት ዘፍጥረት በምዕራፍ 19 ቁጥር 1 ላይ የሚገኘውን ቃል እንመልከት። ቃሉ እንደዚህ ይላል፣ ሁለቱ መላእክት በመሸ ጊዜ ወደ ሰዶም ገቡ። ሎጥም በሰዶም በር ተቀምጦ ነበር። ሎጥም ባያቸው ጊዜ ሊቀበላቸው ተነሳ፣ ፊቱንም ደፍቶ ወደ ምድር ሰገደ ይላል። ጻድቁ ሎጥ እግዚአብሔርን የሚያመልክ እግዚአብሔርን የሚፈራ ለእግዚአብሔር የሚሰግድ ታላቅ ሰው ነው። እውነተኛ የሆነው በሕገ እግዚአብሔር የሚመራው ሎጥ ፈጣሪውን እግዚአብሔርን የሚያቅ ለእግዚአብሔር ለአምላኩ በአምልኮ የሚሰግደው የሚንበረከከው ሎጥ እነዚህን ሁለቱን መላእክት በተመለከተ ጊዜ ሊቀበላቸው ተነስቶ በመሄድ በግንባሩ በመሬት ላይ ተደፍቶ እየሰገደላቸው ለምንድን ነው ብንል ሊያመልካቸው ስለፈለገ አለመሆኑ ግልጽ ነው። ለሎጥ አምላክ እግዚአብሔር ብቻ ነው። ከእግዚአብሔር ውጪ የሚያውቀው ሌላ አምላክ የለም። አምላኬ ብሎም ለእግዚአብሔር ለአምላኩ እንደሚሰግድ ሎጥ ያውቃል። እነዚህን ሁለቱን መላእክት በተመለከተ ጊዜ ማለትም መላእክቱ በሁለት ሰዎች አምሳል በተገለጹለት ጊዜ ሊቀበላቸው ተነስቶ በመሄድ ተደፍቶ የሰገደላቸው በአክብሮት መሆኑን መረዳት አያዳግትም። ስለዚህ ስግደት ምን ጊዜም ቢሆን የአምልኮት መገለጫ ብቻ ቢሆን ኖሮ ሎጥ ለነዚህ ለሁለቱ መላእክት ተደፍቶ ባልሰገደላቸውም ነበረ። ስለዚህ አንድ ሰው ስግደትን ከአምልኮ ጋር ብቻ የሚያገናኝ ከሆነ እየተጣላ ያለው ከመጽሐፍ ቅዱስ ትምህርት ጋር ነው። መጽሐፍ ቅዱስ ላይ ሎጥ አሁን በሰማነው መንገድ ለሁለቱ መላእክት በግንባሩ ተደፍቶ ሰግዶላቸዋል። እንደውም ጌቶቼን ብሎ ጠርቷቸዋል። ይህም ጌትነት አክብሮትን ለመግለጽ የቀረበ ጌትነት፣ ስግደቱም ደግሞ እንደዚሁ
አክብሮትን ለመግለጽ የቀረበ ስግደት መሆኑን መረዳት አስፈላጊ ነው። ሌላው ደግሞ ስለ አብርሃም የተነገረው ቃል ነው። አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት ተብሎ የተነገረለት ጻድቅ የሆነ ሰው ነው። በኦሪት ዘፍጥረት በምዕራፍ 12 ላይ እግዚአብሔር እባርካለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን፣ የሚባርኩን እባርካለሁ፣ የሚረግሙንም እረግማለሁ ብሎ የተናገረው እግዚአብሔር የባረከው ሰው ነው። ይህ አብርሃም ለእግዚአብሔር ለአምላኩ በአምልኮ ተንበርክኮ የሚሰግድ መሆኑ የታወቀ ነው። አብርሃም ለአምላኩ ለእግዚአብሔር በአምልኮ ተንበርክኮ የሚሰግድ መሆኑ የሚታወቅ ሲሆን በኦሪት ዘፍጥረት በምዕራፍ 23 ከቁጥር 7 እስከ 12 ላይ እንደዚህ ተብሎ ተጽፏል። አብርሃምም ተነሳ ለምድሩም ሕዝብም ለኬጢ ልጆች ሰገደ ተብሏል። አብርሃም ለነዚህ ለምድሩ ሕዝብም ለኬጢ ልጆች የሰገደላቸው አምላክ መሆናቸውን በልቡ ስላመነ አይደለም። አምላክ ብሎም ጠርቷቸው አይደለም። ስግደት የአምልኮ መገለጫ ብቻ ሳይሆን የአክብሮትም መገለጫ ስለሆነ አብርሃም ለምድሩ ሕዝብ ለኬጢ ልጆች ሲሰግድላቸው እናገኛለን። ስለዚህ መጽሐፍ ቅዱስ ስግደትን የአምልኮ መገለጫ ብቻ ነው ብሎ እንደማይነግረን በዚህ ማረጋገጥ እንችላለን። በተጨማሪም በኦሪት ዘፍጥረት በምዕራፍ 33 ቁጥር 3 ላይ ስንመለከት ያዕቆብ ለኤሳው የሰገደውን ስግደት እናገኛለን። ቃሉም እንደዚህ ይላል፣ እርሱም በፊታቸው አለፈ፣ ወደ ወንድሙም እስኪደርስ ድረስ ወደ ምድር 7 ጊዜ ሰገደ ይላል። ያዕቆብ አምላኩን እግዚአብሔርን ፈጣሪውን በሚገባ ያውቃል። እግዚአብሔርም አነጋግሮታል። ያዕቆብ ለአምላኩ ለእግዚአብሔር በአምልኮ የሚንበረከክና የሚሰግድ ሲሆን ወደ ወንድሙ በሄደ ጊዜ ወደ ወንድሙ እስኪደርስ ድረስ 7 ጊዜ ወደ ምድር መስገዱ ለወንድሙ ያለውን አክብሮትን ለመግለጽ እንጂ ወንድሙን ለማምለክ አይደለም። ስለዚህ ስግደት ምንጊዜም የአምልኮ መገለጫ ብቻ ሳይሆን አክብሮትንም ለመግለጽ የሚያገለግል ሆኖ እናገኘዋለን። ስለ ሙሴም ስናነሳ ሙሴ እጅግ ጻድቅ ሰው ለእግዚአብሔር የታመነ መሆኑን በኦሪት ዘኍልቍ በምዕራፍ 12 ከቁጥር 6 እስከ 9 ላይ በተጻፈው ላይ መረዳት እንችላለን። ሙሴ ትሑት ስለሆነ ሌላውን አክባሪ ስለሆነ ለአማቱ የሰገደውን ስግደት በኦሪት ዘጸአት በምዕራፍ 18 ከቁጥር 7 እስከ 8 ላይ ተጽፎ እናገኛለን። ቃሉም እንደዚህ ይላል፣ ሙሴም አማቱን ሊገናኝ ወጣ፣ ሰገደም፣ ሳመውም ይላል። ለመሆኑ ሙሴ ለአማቱ የሰገደው ስግደት ፈጣሪ ነህ አምላክ ነህ በሚል ነው ወይ ብለን ብንጠይቅ ፈጽሞ አይደለም። አምላኩን ፈጣሪውን የሚያውቀው ነቢዩ ሙሴ ለዚህ ለአማቱ የሰገደው በአክብሮት መሆኑን መረዳት አስቸጋሪ አይደለም። ስለዚህም በሙሴ ሕይወት ውስጥ የምናገኘው የስግደት ታሪክ ለእግዚአብሔር ለአምላካችን የአምልኮ ስግደት መስገድ እንደሚገባን የሚያስረዳ እንደዚሁም ክቡራን ለሆኑ ሰዎች ደግሞ በትህትና ዝቅ ብለን የአክብሮት ስግደትን መስገድ እንደሚገባን የሚያረጋግጥ ሆኖ እናገኛለን። በኦሪት ዘኍልቍ በምዕራፍ 22 ቁጥር 31 ላይም ስንመለከት በለዓም ለመልአኩ ሲሰግድ እናገኛለን። ቃሉም እንደዚህ ይላል፣ እግዚአብሔርም የበለዓምን ዓይኖች ከፈተ፣ የእግዚአብሔርንም መልአክ በመንገድ ላይ ቆሞ የተመዘዘም ሰይፍ በእጁ ይዞ አየ፣ ሰገደም፣ በግንባሩም ወደቀ ይላል። በዚህ መጽሐፍ ቅዱስ ክፍል ላይ በግልጽ እንደምንመለከተው እግዚአብሔር የበለዓምን ዓይኖችን በከፈተ ጊዜ በለዓም የእግዚአብሔርን መልአክ በመንገድ ላይ ቆሞ የተመዘዘም ሰይፍ በእጁ ይዞ ተመልክቷል። በዚህ ሰዓት ሰግዷል፣ በግንባሩም ተደፍቷል። መጽሐፍ ቅዱስ ላይ ነቢዩ ሙሴ ይህን ሲገልጥልን ሰገደም በግንባሩም ወደቀ ብሏል። ሰገደም የሚለው ቃል ለመልአኩ ስግደት እንደሚገባው አውቆና አስተውሎ መስገዱን ያረጋግጥልናል። ስለዚህም ለመልአኩ በለዓም የሰገደውን ስግደት የአምልኮ ስግደት ነው ብለን የምንጠራው ሳይሆን የጸጋ ስግደት ነው ብለን እናምናለን። ስለዚህም ለቅዱሳኑ የጸጋ ስግደት እንደሚገባቸው መጽሐፍ ቅዱስ ራሱ በሚገባ ይነግረናል። ስለ ኢያሱም የተጻፉ እንመልከት። በመጽሐፈ ኢያሱ በምዕራፍ 5 ቁጥር 14 ላይ እንደዚህ ይላል፣ እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ አለ። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደና
ጌታዬ ለባሪያው የሚነግረው ምንድነው አለው ይላል። በዚህም ላይ በግልጽ እንደምንመለከተው ኢያሱ ፈጣሪውን እግዚአብሔርን የሚያውቅ ለአምላኩ ለእግዚአብሔር በአምልኮ የሚሰግድ የሚንበረከክ ሰው ነው። ይህ ኢያሱ ለተገለጸለት መልአክ በግንባሩ ተደፍቶ የሰገደው የጸጋ ስግደትን እንጂ የአምልኮ ስግደትን አይደለም። ይህንን እየተመለከትን ስግደት ሁሉ የአምልኮ መግለጫ ነው ብሎ መናገር ትልቅ ስህተት መሆኑን ከዚህ መረዳት እንችላለን። ስለዚህም ስግደት አክብሮትን ለመግለጽ ለቅዱሳን የተሰጣቸውን ጸጋ ለማሳየት ያገለግላል ማለት ነው። በመጽሐፈ ሩት ምዕራፍ 2 ቁጥር 10 ላይም ስንመለከት ሩት በግንባሯ ተደፍታ ለቦዔዝ እንደሰገደች ተጽፎ እናገኛለን። እንደዚህ ይላል፣ በግንባሯ ተደፍታ በምድር ላይ ሰገደችለት ይላል። ለቦዔዝ የሰገደችለት ይህ ስግደት አምልኮ ነው ወይስ ደግሞ አምልኮ አይደለም ብንል አምልኮ እንዳልሆነ ግልጽ ነው። ቦዔዝን እያመለከችው አይደለም። ሩት እየሰገደች ያለችው ለቦዔዝ በአምልኮ ሳይሆን በአክብሮት ነበረ። ስለዚህ ምን አለችው? እኔንም ለመቀበል በምን ነገር በፊት ሞገስ አገኘው? እኔ እንግዳ አይደለሁምን አለችው ይላል። ስለዚህ በመጽሐፍ ቅዱስ ውስጥ የምናገኘው ስግደት ለአምልኮ ብቻ የሚቀርብ ስግደት ሳይሆን አክብሮትንም ለመግለጽ የሚቀርብ ስግደት ሆኖ እናገኛለን። በአንደኛ ዜና መዋዕል በምዕራፍ 29 ቁጥር 30 ላይ የተጻፈውን ደግሞ እንመልከት። እንደዚህ ይላል፣ ዳዊትም ጉባኤውን ሁሉ አምላካቸውን እግዚአብሔርን ባርኩ አላቸው። ንጉሱም ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ፣ ራሳቸውንም አዘንብለው ለእግዚአብሔርና ለንጉሱ ሰገዱ ይላል። ይህ ቃል ተጽፎ የሚገኘው መጽሐፍ ቅዱስ ላይ ነው። ቃል በቃል መጽሐፍ ቅዱስ ላይ የተጻፈውን ስንመለከት ለእግዚአብሔርና ለንጉሱ ሰገዱ ነው የሚለው። ስለዚህ ህዝቡ የሰገዱት ለማን ነው ብንባል ለእግዚአብሔርም ሰግደዋል፣ ለንጉሱም ሰግደዋል። ለእግዚአብሔር የሰገዱት ስግደት የአምልኮ ስግደት መሆኑ ግልጽ ነው። ለንጉሱ የሰገዱት ስግደት ደግሞ የአክብሮት ስግደት መሆኑ የታወቀ ነው። ነገር ግን በመጽሐፍ ቅዱስ ላይ ሲገለጽ የሰገዱት ስግደት ለእግዚአብሔርም ለንጉሱ መሆኑ ተገልጾ እናገኛለን። ዛሬም በቅድስት ቤተ ክርስቲያን ለእግዚአብሔርም ለቅዱሳኑም እንሰግዳለን ስንል ለእግዚአብሔር የምንሰግደው አምላኬ ፈጣሪ ብለን ሲሆን ለቅዱሳኑ ግን የምንሰግደው የእግዚአብሔር አገልጋዮች ከእግዚአብሔር ጸጋ የተሰጣችሁ ብለን ከእግዚአብሔር የተሰጣቸውን ጸጋ አስበን ብቻ ነው። ስለዚህም መጽሐፍ ቅዱስ ላይ ስግደት ለእግዚአብሔር ብቻ ነው፣ ከእግዚአብሔር ውጪ ሌላ የሚሰገድ ስግደት በሙሉ አምልኮተ ባዕድ ነው ተብሎ አልተጻፈም። በእርግጥም ለእግዚአብሔር ብቻ የሚቀርብ የአምልኮ ስግደትን ሌላ ለጣዖት ወስዶ ጣዖቱን አምላክ ብሎ ጠርቶ መስገድ ይህ አምልኮተ ባዕድ ነው። ነገር ግን ክቡራን ለሆኑ ሰዎች አክብሮትን ለመግለጽ መስገድ፣ እንደዚሁም ለቅዱሳን የተሰጣቸውን ጸጋ አምኖ የጸጋ ስግደትን ለቅዱሳኑ መስገድ በምንም መልክ ከእግዚአብሔር ጋር የሚያጣላና አምልኮተ ባዕድ ተብሎ የሚጠራ አይደለም። መጽሐፍ ቅዱስ እየነገረን ያለው እውነታ ለእግዚአብሔር ለአምላካችን የአምልኮ ስግደት እንደሚገባና ክቡራን ለሆኑ ለቅዱሳኑ የጸጋ ስግደት እንደሚገባቸው ነው። ከዚሁ ጋር በአንደኛ ሳሙኤል በምዕራፍ 20 ቁጥር 41 ላይ የተጻፈውን እንመልከት። ቃሉ እንደዚህ ይላል፣ ብላቴናውም በሄደ ጊዜ ዳዊት ከስፍራው በደቡብ አጠገብ ተነሳ፣ በምድርም ላይ በግንባሩ ተደፋ፣ 3 ጊዜም ለሰላምታ ሰገደ ይላል። በዚህ ላይ የተጻፈው ይህ ስግደት የሰላምታ ስግደት ነው። ቃሉ የሚለን ለሰላምታ 3 ጊዜ ሰገደ ነው የሚለን ስግደት ነው። ግን የቀረበበት ምክንያት ሰላምታን ለመግለጽ በመሆኑ ይህ አምልኮተ ባዕድ ተብሎ አልተጠራም። ስለዚህም ሰጋጁ ማን ነው? ዳዊት ነው። ዳዊት ፈጣሪውን እግዚአብሔርን የሚያመልክ ለእግዚአብሔር በአምልኮ የሚንበረከክ የሚሰግድ ሰው ነው። ግን በዚህ አሁን በሰማነው የመጽሐፍ ቅዱስ ክፍል ላይ ዳዊት የሰገደው ስግደት ለሰላምታ መሆኑ በሚገባ ተገልጧል። በትንቢተ ዳንኤል በምዕራፍ 2 ቁጥር 46 ላይም ስንመለከት እንደዚህ ይላል፣ የዚያን ጊዜም ንጉሡ ናቡከደነጾር በግንባሩ ተደፍቶ ለዳንኤል ሰገደለት፣ የእህሉንም ቁርባን ዕጣኑንም ያቀርቡለት ዘንድ አዘዘ ይላል። በዚህ በትንቢተ ዳንኤል በምዕራፍ 2 ቁጥር 46 ላይ በተጻፈው ቃል ላይ ንጉሡ ናቡከደነጾር ለዳንኤል የሰገደለት ስግደት የጸጋ ስግደት በመሆኑ ዳንኤል ንጉሡን ሲቃወመው አንመለከትም።
ይህ ከአምልኮተ ባዕድ ጋር ምንም የሚያገናኘው ነገር የለም። በሁለተኛ ሳሙኤል በምዕራፍ 1 ቁጥር 2 ላይ፣ በምዕራፍ 18 ቁጥር 28 ላይ፣ በምዕራፍ 24 ቁጥር 20 ላይ ብንመለከት ተመሳሳይ የሆኑ መልእክቶችን እናገኛለን። በአንደኛ ነገሥት በምዕራፍ 1 ቁጥር 23 ላይ የተጻፈውን ደግሞ እንመልከት። እንደዚህ ይላል፣ ለንጉሱም ነቢዩ ናታን መጥቷል ብለው ነገሩት። እርሱም ወደ ንጉሱ ፊት በገባ ጊዜ በግንባሩ በምድር ላይ ተደፍቶ ለንጉሱ እጅ ነሳ ይላል። ይህን ስግደት የሰገደው ነቢዩ ናታን ነው። የሰገደው ደግሞ ለንጉሱ ለዳዊት ነው። በዳዊት ፊት ነቢዩ በግንባሩ ተደፍቶ መስገዱ ዳዊትን ማምለኩ አይደለም። የሰገደለት ስግደት የአክብሮ ስግደት ነው። ይህን ስግደት ከአምልኮ ጋር የሚያገናኝ ሰው የመጽሐፍ ቅዱስ ትምህርት ፈጽሞ ያልገባው ሰው ነው። ስለዚህም ከዚህ ትምህርት ምን እንማራለን ብንል ስግደት ምንጊዜም ለአምልኮ ብቻ የሚቀርብ ሳይሆን አክብሮትንም ለመግለጽ የሚቀርብ መሆኑን ነው። በአንደኛ ነገሥት በምዕራፍ 18 ቁጥር 7 ላይም የተጻፈው እንመልከት። እንደዚህ ይላል፣ አብድዩም በመንገድ ሲሄድ እነሆ ኤልያስ ተገናኘው። አብድዩም አወቀው፣ በግንባሩም ተደፍቶ ጌታዬ ሆይ ኤልያስ አንተ ነህን አለ ይላል። ይህም ስግደት ከአምልኮ ጋር የሚገናኝ ሳይሆን የጸጋ ስግደት ሆኖ እናገኘዋለን። በትንቢተ ኢሳይያስ በምዕራፍ 49 ቁጥር 23 ላይም እንደዚህ የሚቃል እናገኛለን። ነገስታት አሳዳጊ አባቶችሽ ይሆናሉ፣ እቴጌዎቻቸውም ሞግዚቶችሽ ይሆናሉ፣ ግንባራቸውንም ወደ ምድር ዝቅ አድርገው ይሰግዱልሻል ይላል። ይህንን ቃል በነቢዩ በኢሳይያስ አድሮ የተናገረው አምላካችን እግዚአብሔር ነው። እግዚአብሔር ስለ ስግደት እዚህ ጋር የተናገረውን ስንመለከት ስግደት ሁልጊዜ የአምልኮ መገለጫ አለመሆኑን መረዳት እንችላለን። ምክንያቱም ስግደት ሁልጊዜ የአምልኮ መገለጫ ብቻ ቢሆን ኖሮ አምላካችን እግዚአብሔር በነቢዩ በኢሳይያስ አንደበት ግንባራቸውንም ወደ ምድር ዝቅ አድርገው ይሰግዱልሻል ብሎ ባልተናገርም ነበረ። በተጨማሪም በትንቢተ ኢሳይያስ በምዕራፍ 60 ቁጥር 14 ላይ ስንመለከት እንደዚህ ይላል፣ የአስጨናቂዎችሽም ልጆች አንገታቸውን ደፍተው ወደ አንቺ ይመጣሉ፣ የናቁሽም ሁሉ ወደ እግርሽ ጫማ ይሰግዳሉ፣ የእግዚአብሔር ከተማ የእስራኤል ቅዱስ የሆንሽ ጽዮን ይሉሻል ይላል። በዚህ ቃል ውስጥም አምላካችን እግዚአብሔር በነቢዩ በኢሳይያስ አንደበት ስግደትን በተመለከተ የተናገረውን ቃል እናገኛለን። የአስጨናቂዎችሽም ልጆች አንገታቸውን ደፍተው ወደ አንቺ ይመጣሉ ካለ በኋላ የናቁሽም ሁሉ ወደ እግርሽ ጫማ ይሰግዳሉ ብሏል። ይህ ይሰግዳሉ የሚለው ቃል ያመልኩሻል ማለትን የሚያረጋግጥ አይደለም። እንደዚህ ቢሆን ኖሮ ይህ ስግደትን የተመለከተ ቃል በዚህ የትንቢት ቃል ውስጥ መነገር ባላስፈለገውም ነበረ። እነዚህ ሁሉ ማስረጃዎች ከብሉይ ኪዳን አንጻር በዚህ መልክ መነገራቸው ስግደት ሁልጊዜ የአምልኮ መገለጫ ብቻ አለመሆኑን፣ ነገር ግን አክብሮትንም እንደዚሁም ለቅዱሳን የተሰጣቸውንም ጸጋ ለመግለጽ የሚያገለግል መሆኑን መረዳት እንችላለን። በሐዲስ ኪዳን መጻሕፍት ላይም ስንመለከት ስግደትን በሚገባ ተጽፎ እናገኛለን። የተወሰኑ የመጽሐፍ ቅዱስ ማስረጃዎች እንመልከት። በሐዋርያት ሥራ በምዕራፍ 16 ቁጥር 29 ላይ ስንመለከት መብራትም ለምኖ ወደ ውስጥ ሮጠ፣ እየተንቀጠቀጠም ከጳውሎስና ከሲላስ ፊት ተደፋ ተብሎ ስለ ወይኑ ቤቱ ጠባቂ ተነግሮ እናገኛለን። ይህ የወይኑ ቤቱ ጠባቂ ለቅዱስ ጳውሎስና ለሲላስ የተሰጣቸውን ጸጋ የተሰጣቸውን ክብር በተረዳ ጊዜ ፈጥኖ ወደ እነሱ በመምጣት እየተንቀጠቀጠ ከጳውሎስና ከሲላስ ፊት ተደፍቷል። ጳውሎስና ሲላስም ሲቃወሙት አንመለከትም። ምክንያቱም ይህ ስግደት ለአምልኮ የቀረበ ስግደት ሳይሆን በትህትና በፍቅር በመታዘዝ የቀረበ ስግደት በመሆኑ ነው። ስለዚህም ቅዱሳን አባቶቻችን ሐዋርያት በትምህርቶቻቸው ውስጥ ስግደት ለእግዚአብሔር ብቻ ነው እንጂ ለሌሎች በአክብሮት መስገድ አይገባም ብለው ያስተማሩበትን ትምህርት አናገኝም። በዮሐንስ ራእይ በምዕራፍ 19 ቁጥር 10 ላይ ስንመለከት ቅዱስ ዮሐንስ ወንጌላዊ ለመልአኩ የጸጋ ስግደትን ሲሰግድለት እናገኛለን። ቃሉም እንደዚህ ይላል፣ ልሰግድለትም በእግሩ ፊት ተደፋው፣ እርሱም እንዳታደርገው ተጠንቀቅ፣ ካንተ ጋር የኢየሱስን ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ፣ የኢየሱስ ምስክር የትንቢት መንፈስ ነውና አለኝ ይላል። በዚህ ላይ በግልጽ እንደምንመለከተው ዮሐንስ ወንጌላዊ በመልአኩ ፊት በግንባሩ ተደፍቶ ሰግዷል።
ይህንንም ሲያረጋግጥልን ልሰግድለትም በእግሩ ፊት ተደፋው ብሏል። ልደፋለት ነበር አይደለም ያለው፣ ተደፋው ነው ያለው። ስግደቱን ፈጽሞታል። ቅዱስ ዮሐንስ ለመልአኩ ተደፍቶ የሰገደው ለምንድን ነው ብንል ለቅዱሳን መላእክት የጸጋ ስግደት ስለሚገባቸው ነው። ይሄን ስለሚያውቅ ቅዱስ ዮሐንስ ይህን ፈጽሞታል። መልአኩ ግን ይህን እንዳታደርገው ተጠንቀቅ፣ ካንተ ጋር የኢየሱስ ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ ብሎታል። ይህም የሚያስረዳን መልአኩ ለቅዱስ ዮሐንስ ያለውን አክብሮት መግለጹን ነው። ቅዱስ ዮሐንስ ለመልአኩ የጸጋ ስግደትን ሲሰግድለት ለመልአኩ ያለውን አክብሮት ሲገልጥለት፣ መልአኩ ደግሞ ለቅዱስ ዮሐንስ ያለውን አክብሮት በዚህ መልክ ገልጦታል። አንደኛ መልአኩ አትስገድልኝ ያለው ስለ ትህትና ነው። ሁለተኛ ደግሞ ስለ ዮሐንስ ክብር ነው። ሶስተኛ ደግሞ ስለ ስልጣነ ክህነት ክብር ነው። ስለዚህ መልአኩ ዮሐንስን ሲያከብረው፣ ዮሐንስም ደግሞ መልአኩን ሲያከብረው የምናገኝበት ምዕራፍ ነው። ይህም በመሆኑ ቅዱስ ዮሐንስ እንደገና ለመልአኩ ሲሰግድለት እናገኛለን። በዮሐንስ ራእይ በምዕራፍ 22 ቁጥር 8 ላይ ስንመለከት ይህን ያየሁትና የሰማሁት እኔ ዮሐንስ ነኝ፣ በሰማሁትና ባየሁት ጊዜ ይህን ባሳየኝ በመልአኩ እግር ፊት እሰግድ ዘንድ ተደፋው ብሏል። በዚህም ላይ በግልጽ እንደምንመለከተው ቅዱስ ዮሐንስ እሰግድ ዘንድ በእግሩ ፊት ተደፋው ብሏል እንጂ ልሰግድለት ነበር አላለም። ስግደቱን መፈጸሙን ያረጋገጠልን። ለምን ድጋሚ ሰገደለት? የመጀመሪያው ስግደት ላይ ስህተት መሆኑን ዮሐንስ ከተረዳ ወይም ደግሞ መልአኩ የነገረው ተሳስተሃል ለማለት ቢሆን ኖሮ ቅዱስ ዮሐንስ ስህተቱን አርሞ ሁለተኛ ጊዜ ባልሰገደም ነበረ። የመጀመሪያው ስግደት ሲፈጸም ቅዱስ ዮሐንስ በአምልኮ ሳይሆን ለመልአኩ የሰገደለት የጸጋ ስግደት ስለሆነና መልአኩም የመለሰለት መልስ ለትህትና የመለሰለት በመሆኑ ቅዱስ ዮሐንስ አሁንም በድጋሚ ለመልአኩ በመስገድ የጸጋ ስግደትን ለቅዱሳን መላእክት መስገድ የሚያስፈልግ መሆኑን በሚገባ አረጋግጦልናል። ቅዱሳኑ ደግሞ ትሑታን ናቸውና ለኔ ናስገድልኝ የሚሉ ባለመሆናቸው ሲሰገድላቸው እንኳን መልካም ነገር ሲደረግላቸው ስማቸው ሲከብር እንኳን ለኔ አይገባኝም በማለት ይበልጥ ቅድስናቸውን የሚያሳዩና የሚያረጋግጡ በመሆናቸው መልአኩ ያሳየው ቅድስናውን፣ ትህትናውን፣ ፍቅሩን፣ አክብሮቱን እንጂ ለመላእክት ስግደት አይገባም የሚል መልእክትን አይደለም። ስለዚህም ለመላእክት ስግደት አይገባም፣ ለቅዱሳን ጻድቃን ሰማዕታት ስግደት አይገባም የሚሉት ሰዎች ትልቁ ችግራቸው ስግደትን ከአምልኮ ጋር ማገናኘታቸው በመሆኑ ይህን ስህተት ማረም ያስፈልጋል። በዮሐንስ ራእይ በምዕራፍ 3 ቁጥር 9 ላይም ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ላይ ለቤተ ክርስቲያኑ አለቃ እንደዚህ ይለዋል፣ ነገር ግን አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶችን እሰጥሃለሁ፣ እነሆ መጥተው በእግሮቹ ፊት ይሰግዱ ዘንድ እኔም እንደወደድኩህ ያውቁ ዘንድ አደርጋችኋለሁ ይላል። በዚህ ላይ የተነገረው እነዚህ ሁሉ መጥተው አንተን እንዲያመልኩ አደርጋችኋለሁ የሚል አለመሆኑ ግልጽ ነው። የተነገረው ቃል አክብሮትን የሚገልጽ በመሆኑ እግዚአብሔር አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እነሆ መጥተው በእግሮቹ ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋችኋለሁ ብሎ ገልጿል። የተወደዳችሁ የክርስቶስ ቤተሰቦች በዛሬው ትምህርታችን ስግደት ምንጊዜም አምልኮትን ብቻ እንደማያስረዳ መጽሐፍ ቅዱስ ላይ የተጻፈውን ቃል መነሻ አድርገን ተማመረናል። በመጽሐፍ ቅዱስ ውስጥ ያልተጻፈን ቃል በማንሳት ስግደት ሁልጊዜ የአምልኮ መገለጫ ብቻ ነው የሚሉ ሰዎች መሳሳታቸውን በሚገባ የሚነግረንና የሚያረጋግጥልን መጽሐፍ ቅዱስ ነው። ስለዚህም እኛ የምንከተለው መጽሐፍ ቅዱስን በመሆኑ በመጽሐፍ ቅዱስ ላይ በተጻፈው ቃል መሰረት የአምልኮ ስግደትን ለእግዚአብሔር ለአምላካችን ብቻ የምናቀርብ ሲሆን ለቅዱሳኑ ግን የእግዚአብሔር አገልጋዮች ከመሆናቸውና ጸጋ እግዚአብሔር ያደረባቸው በመሆናቸው የተሰጣቸውን ጸጋ አስበን በትህትና በፍቅርና በአክብሮት ተንበርክከን በመስገድ ለነሱ ያለንን አክብሮታችንን እንገልጻለን። ይህ ደግሞ መጽሐፍ ቅዱስ የሚመሰክረውና የሚያረጋግጥልን እውነት በመሆኑ የተሳሳትነው እኛ ሳንሆን ስግደት ለቅዱሳን አይገባም በማለት ለቅዱሳን የሚቀርበውን ስግደት ከአምልኮ ጋር የሚያገናኙ ወገኖች ናቸው። እግዚአብሔር አምላካችን
ባመንበት በተማርንበት በመጽሐፍ ቅዱስ የእውነት ቃል እንዲያጸናንና በእምነታችን እንዲያበረታን ቅዱስ ፈቃዱ ይሆንልን። የሰማነውን በየልቦናችን ያሳድርብን። በሌላ ጊዜ ደግሞ በሌላ ርዕስ እንገናኛለን። የእግዚአብሔር የአምላካችን ቸርነት፣ የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን ሁሉ ጸሎት አይለየን። ወስብሐት ለእግዚአብሔር። ይቆየን።